ዶክተሩ ያው ለሰላምና ለዳጊ እንግዲህ እየነገራቸው ነው ማለት ነው። እና ያው ውጤቷ ትንሽ ከባድ በመሆኑ ማለት ነው። እና ስለዚህ ያው ሰላም እጅግ አዝናለች፣ እጅግም ደንግጣለች ማለት ነው። እና የተፈጠረው ነገር እጅግ የሚያሳዝን ነው፣ ሁላችንም እንዳየኑ ማለት ነው። እና ልጇ መሆኑን እንኳን ሳታቅ በዚህ መልኩ በጣም እጅግ አዝናለች። በጣም የምትወዳትም የምትሳሳላትም ነች ማለት ነው። እና ስለዚህ ደግሞ እዚህ ጋር ከምንም በላይ ሳሚ በጣም እጅግ ተጸጽቷል ማለት ነው። ምክንያቱም ሰላም የብሌ ልጅ መሆኗን ቢነግር ኑሮ ይሄ ባልሆነና እዚህ ችግር ላይ ባልገባች ነበረ የሚል ትልቅ ጸጸት እየተሰማው ነው ያለው ማለት ነው። እና ራሱን በጣም እጅግ እንደተሰማውና እጅግ ጸጸት እንደተሰማው ነው የምናየው ማለት ነው። እዚህ ጋር ብሌንም በጣም እናቷ መሆኗን ሳታቅ በዚህ ሁኔታ ውስጥ ስለገባች ትልቅ ነገር ተሰምቶታል። በጣምም ጥልቅ የሆነ ሀዘን የተሰማው ማለት ነው። ግን እስካሁን መናገር ነበረበት እና ስላልነገርኩ ይቅርታ የሚል ነገር ነው። እና ሳሚ እንግዲህ የብሌንን መናገር አለመቻሉን ወይንም ደግሞ ይህ አደጋ መድረሱን ሲሰማ እጅግ በጣም ተጸጽቷል ማለት ነው። እንግዲህ እዚህ ጋር እያያቸዋቸው ነው፣ በጣም እየታዩ ነው። ጆንም እንግዲህ እየተጠራጠረ ነው ያለው ማለት ነው። ዶክተሩ ይሄን ነገር ካወቀ ይጠረጥሩኛል የሚል ስጋት እንደተሰማው ነው ማለት ነው። እና ሳሚ ደግሞ መጀመሪያም እንደጠረጠረው እናውቃለን ማለት ነው። እና ሳሚ በፊትም ተጠራጥሮታል፣ ምክንያቱም አይቶታል እና ምን እንዳደረገ ኬት እንደወጣ እርግጠኝነት ባየውም ይሄ ጥርጥር ነበረ ማለት ነው። እና እንግዲህ ተመልካቾች ያው እዚህ ጋር ሳሚ እንግዲህ ጆንን እየተመለከተው ነው ማለት ነው። እና ስለተረፈች እየተጸጸትክ ነው እየተናደድክ ነው የሚል ነገር ነው እያስተላለፈ ያለው ማለት ነው። እና በሚገርም ሁኔታ ጆን እዚህ ጋር እንደተጠራጠረ የሆነ የተሳሳተ ነገር እንዳለ እየተረዳ ይመስላል ማለት ነው። እና ምክንያቱም እዚህ ጋር እሱ እጅግ በጣም ያሳዝናል። ምክንያቱም በማያውቀው ነገር የሰው ሕይወትን ለማጥፋት ተገዷል። የእናቶቹን በቀል ለመመለስ ማለት ነው። እና ነገር ግን አንዳንዴ ፈጣሪም ጣልቃ ገብቶ ብሌንም ተርፋለች ማለት ነው። እና ስለዚህ አንዳንድ ጊዜ በዚህ ውስጥ ሳናቃቸው በህይወታችን ውስጥ የሚያጋጥሙን የተሳሳቱ ነገሮች ወደ በቀል መንገድ እንድንገባ ሳናቅ ሳንረዳ እንደዚህ አይነት ነገሮች ሊያጋጥሙን ይችላሉ ማለት ነው። እና ስለዚህ በጣም እጅግ ያሳዝናል። ግን ደስተኛ አልሆነም፣ ውስጡ በጣም ይታወቀው ነበር ማለት ነው። እና ደስተኛ አልሆነም በፍጹም እዚህ አደጋ ላይ ስለደረሰባት በፍጹም እንደውም በጣም የሚያሳዝንና የሚያስከፋ ነገር ነበር የተናገራት። ሁሉም አንቺ እንደዚህ በመሆንሽ በጣም አዝነዋል፣ አንቺ ፊት ግን ያዘኑ አይመስሉም፣ አንቺ ጠንካራ ሆነሽ እንባቸውን አብሺ የሚል ቃላት ነበረ እየተናገረ ያለውና በጣም የሚጸጽትና የሚያሳዝን ነገር ነው እየተናገረ የነበረው። በውስጡ ሊያጠፋት መመኘቱና ስትተርፍም ደግሞ እጅግ ተደስቶ ነበረ ማለት ነው። እና ውስጡ ምንም ደስ አልተሰኘም። ይህ አደጋ ስለደረሰባት ወዶና አይደለም ማለት ነው። እና እንግዲህ ይሄ ደስ በሚል መልኩ ሁኔታዎች አይተናቸዋል። የሚያሳዝኑም የሚያስደስቱም ነገሮች አሉ።